ምን ቤተክርስቲያን ብቻ አገልጋይ ቤት ውስጥ የነቢያት ማዕት ነው የሚመጣው እኔንም ራሱ የእግዚአብሔር ፍቃድ እንደሆነ አንዱ እዛው ነው የተነገረኝ ስለዚህ በጀርባ ደግሞ ወደ ጥንቆላ ቤት ሄዳለች ማለት ነው አው መናፍስቱ የመናፍስት አሰራር ውስጥ ያለች ሴት ነች ቤተክርስቲያን ይሄንን አያውቅም ሰው አያውቅም ሰው ከዚያ በኋላ እየቀረብኩኝ ስለመጣሁኝ አሁን ለምሳሌ ምግብ ቤት አላት ፍየል ይታረዳል 40 ቀን ማታ ፍየል ይታረዳል ሌላው ቀን ብዙ እንትን አላልኩ ስከታተለው 40 ቀን ፍየሉ ሲታረድ አንድ እኔ ነኝ ማመጣው እየገዛው እንትን ማደርገው እኔ ነኝ እና አንድ ጥቁር ፍየል ነው 40 የሚታረደው ለቅዳሜ ለገበያ ነው አዎ ለገበያ የሚታረደው ያ ፍየል ተቆልምሞ ነው የሚጥሉት አራጆቹ ሌላ ቦታ አይሄዱም የዛም ልዩ ማንም ሰው መጥቶ ማረድ አይችልም እኔ አንዳንድ ነገሮች ላይ ጥያቄ ስለነበረኝ ሌላ ሰው ለምንድነው ማርደው እነሱ ይስሩዛ ሌላ ሰው ይረድ ብዬ የሚያርዱትንም ሰዎች አምጥቼ ነበር ከዛ በኋላ አይቻልም ተባልኩ ምክንያቱም ማያቸው ነገሮች ጥሩ አይደሉም እና ፍየሉ ተቆልምሞ ነው የሚጣለው ከዛ በኋላ ይገፈፋል እዚህ ጋር ግልጽ ነው ቁልሙ ማለት አንገቱ ላይ ቢላታ አይታረድም አንገቱ ተቆልሞ እንዲሞት ይደረጋል እንዲሞት ይቆልመም ለምን እንደዛ የሚደረግ ያው መናፍስቱ የሚያዘው ነገር አለ ማለት ነው ኦኬ ቀጥሉ ለመናፍስቱም ነው እንትን የሚደረገው ከዚያ በኋላ ይሄ ከተቆለመመ በኋላ ይሞታል ከዛ በኋላ ይቆራ እንትን ያው እንደ ይበለታል ለሊት ላይ ይሄ ይሰራና ከዛ ይሰቀላል ይሄ ከተሰቀለ በኋላ ስጋ ማነው ከብት ይታረዳል በዛው መጠን እዛው ግቢ ውስጥ ነው ይሄ ሁሉ የሚሰራው መኖሪያ ግቢ ውስጥ ነው ይሄ የሚሰራው ከብት ይታረድና የከብት ስጋው ከእንትኑ የፍየል ስጋው ለእንትን ይቀርባል ለታይታ ይቀርባል ሌላው የከብት ስጋ ታርዶ በሳህን እዛው ፍሪጅ አለ እዛው እንትን ውስጥ ይገባና በሳህን ላይ ተደርጎ የፍየል ስጋ እንደዚህ ነው የሚሰቀለው እንትኑ እንደዚህ አለ አይደለም ጠረጴዛ እንትኑ መክተፊያው ነገር ከሱ ስር የከብት ስጋ ነው ያለው ለምንድነው እንትን የሚደረገው ይሄ መናፍስቱ የሚያዘው ነገር ነው ሰው ይስባል ማለት ነው ይጠራል በመናፍስቱ ዓለም ውስጥ እኮ አንዳንድ ፍየል ስጋ ለጤና ጥሩ ነው ለቦርጭ ተብዬ የፍየል ስጋ ድሮ ስትበላ ተመረምራለች ይባላል ቅጠላ ፍየል ስትበላ ግረን ይዛል ምናምን አሁን ምንም እንኳን ሊይዘኝ ቀርቶ እየጨመርኩ የመጣሁት ያው ይበረ እየበላው ይሁን እንዴ እሱ ነው እኮ መቼም ሁሉም ሰው ይሄን አድርገ ሁሉም በቆይ እዚህ ጋር ውድ ያለታ ሚዲያ በስቶሎቻችን ፍየል ስጋ የምትወዱ ባለም ዙሪያ ያላችሁ ምርጥ ፍየል ቤት ያላችሁ እናንተ ላይ መለከት ይሄ ጉዳይ አንድ በፍቅር የሚያቃት ልጅ የምትሰራው ትሪክ እንደሆነ ይታወቃል እና ከዚያ በኋላ ምንድነው ይሄ እኔ በዚህ የተነሳ ጥሩ ነገር የለኝም ከዛ በኋላ ማያቸው ነገሮች በመናፍስቱ ዓለም ላይ ያሉ አቃቸዋለሁ ብዙ ጓደኞች ነበሩኝና ብዙ ነጋዴዎች ነበሩና በመናፍስቱ ዓለም ምን እንደሚያደርጉም ሰማለው አቃለው እኔ አልሄድም እንጂ ግን ይሄንን ካየው በኋላ እንትኑንም ስለማቀው በኋላ ላይ ምን አልኩኝ አንድ ሁለት ጥፋት የሚጠፋው አንድ ክርስቲያኖች ናቸው እዛ አምነው የሚበሉት የመንግስት ሰራተኞች ብዙ እንትኖች ናቸው የሚበሉት ለምን ይሄ ነገር ይሆናል አንድ ደም ሳይፈስ እግዚአብሔር ከኖህ ጋርም ኪዳን ሲገባ ከእስራኤልም ጋር ኪዳን ሲገባ በአዲስ ኪዳንም ኪዳን ሲገባ እና ሐዋርያው ጳውሎስ ሐዋርያው ሥራ ምዕራፍ 15 ላይ የገለጡት ነገር ከዝሙትና ታንቆ ከሞተ ስጋ ደሙ ሳይፈስ እንትን ካለ ስጋ ተጠንቀቁ ነው ያለው ደም ሳይፈስ ስጋ ምን አናረግም ማለት አንበላም ማለት ነው ለምሳሌ በገጠሩ ኢትዮጵያ ውስጥ አንዳንድ ከብት ታሞ ሊሞት ሲል በጣም ብዙ ወጪ ወጣበት ከመሞቱ በፊት ምን ያደርጋሉ ሮጠው
ጆሮንም ቢሆን ይባረካል። አንገቱ ላይ እንኳን ባይደርሱ ደም እንዲፈስ ማለት ነው። ለምን ህጉ ስለሚል ነው። ስለዚህ በመናፍስታዊ ዘዴ ደሙ ሳይፈስ ይሄንን ያደርጋሉ። ሰው እየተተለተለ ይበላል። የሚበላው ደግሞ በፍየል ዋጋ የበሬ ስጋ ማለት ነው። ባጭ እሱ ብቻ አይደለም። ምን ያለበትን ስጋ ሊበላ ነው? ደም ያለበትን ለመናፍስቱ ዓለም በመናፍስቱ ዓለም የተደረገውን ነገር እነሱ በመናፍስቱ ዓለም ያደረገውን ነገር ምንም ጤናማ የሆነ ሰው መጥቶ ያንን ምግብ ይበላል። ከዛ በኋላ ምን ሆነ? የኔ ጥርጣሬ ከፍ ስላለ ያቺ እህት አዲስ አበባ እንሂድ አለችኝ። እሺ አዲስ አበባ ይዛኝ መጣች። አዲስ አበባ ይዛን ከመጣች በኋላ ምን ተፈጠረ? ምንድን ነው ያለችኝ? አንድ አገልጋይ፣ ጥሩ አገልጋይ አለ፣ ነቢይ አለ። እሱ ጋር ሄደን እሱ ይጸልይልናል ወይ ደግሞ እሱ የእሷ ጓደኛ አለች፣ እሷ ጋር መጥቶ ይጸልይልናል ተባለ። እሺ አልኩኝ። መጣን። ነቢዩ መጣ። እዛ ቤት ገባን። ነቢዩ መጣ። ነቢዩ ጸለየ። ነቢዩ ሲጸልይ እግዚአብሔር ለአንተ ያዘጋጀች እሷ ነች አለ። ለመውሰድ እንዳትፈራ ብሎ ከማስጠንቀቂያ ጋር በጣም ገረመኝ። ምንም ማለት አልችልም። ያው ገንዘብ ተከፍሎት ነው የመጣው። ነቢዩ በገንዘብ ነው የመጣው። ትልቅ እንትን ነው። ገንዘብ ተከፍሎት ነው የመጣው። ምን የታወቀ ነቢይ ነው? አዎ የታወቀ ነቢይ ነው። ስሙ መጥራት ይችላል። ብቻ ተከፍሎታል። አዎ ተከፍሎታል። አዎ እንዲህ በለው ተብሎ ወይ ይሄ ግን እንደው በመጽሐፍ ቅዱሳዊ ብቻ ሳይሆን በህሊናስ እንደው ይሆናል። እንደው ፈጣሪ ሲወደዋል በእግዚአብሔር ስም እንዲህ አይነት ውንብድና እየተከፈለ እንደው ይሄ መቼም የኢትዮጵያ ሕግ ምን እንደሚለው ባላቅም በሕግም ከሄደ በእግዚአብሔር በፈጣሪ ስም ማጭበርበርስ ወንጀል አይደለ? ቀጥልልኝ። ተግባው ገንዘቡን እንደውም ስትከፍል በእኔም ፊት ነው የከፈለችው። የከፈለችው ሳይሆን እስቲ ለትራንስፖርት ምናምን ብላ አውጥታ እስር ነው የታሸገ ገንዘብ ነው የሰጠችው። የታሸገ ገንዘብ